ሰው ምን ይለኛል ማለት ዞሮ ዞሮ ሰው ማለት የፈለገውን ከማለት ወደ ኋላ አይልም። ምንም አይነት ሰው ሁን፣ ከሰማይ የወረደ መልአክ ሁን፣ ምንም አከናውን፣ ምንም ያህል ሀብት አፍራ፣ ምንም አይነት ዕውቀት አከማች፣ የትኛውም ደረጃ ድረስ፣ እነማንንም ብለጥ፣ ሰዎች ስላንተ የሚሉት የሆነ ነገር አለ። በቃ ይሄ ያሳርፋል ማለት ነው። ምንም አይነት ሰው ሁን፣ people have something to say about you anytime። ስለዚህ ለምንድን ነው መከራዬን ማየው? ስለዚህ ምንድን ነው ማድረግ ያለብኝ ማለት ነው? ወደዚሁ ተመልሼ ለምንድን ነው ግን እኔ ሰዎችን ምን ይሉኛል ምለው ብለህ ጠይቅ። ለምን እንደሆነ ታውቃለህ? ሰዎች ምን ይሉኛል ብለህ የምትሰቃየው አንተ ራስህን የምትለው የሆነ ነገር ስላለ ነው። ያ ሰው ምን ይለኛል የምንለው እዚሁ እኛ ውስጥ ስለሆነ መጀመሪያ እኛ ራሳችን እኛን የሆነ ነገር እንለውና ያን ነገር ሌሎችም ሰዎች ይሰሙት ይሆን የሚል ፍርሃት ይመስለኛል። ሰው ምን ይለኛል እንላለን። እኔ እኮ ብዬው ጨርሼዋለሁ። ኦልሬዲ እንደማይሳካልን በየሄድንበት ቦታ ሰዎች ዝቅ አድርገው እንደሚያዩን የሚሰማን ከሆነ አትጠራጠር፣ ሰዎች ያንኑ አንተ የምታስበውን ነገር መልሶ ያሳዩሃል። ያንተ የውጭው የመስተዋት ነጸብራቅ የሚመጣው ከውስጥ ነው። አንተ እዚህ የምትለውን ነው ዓለም የሚል። ስለዚህ መልፋት እናቆማለን ማለት ነው። ዓለም አይደለም ለካ የሚለን እኛ ነን የምንለው መጀመሪያ። ያን ማስረጃ ነው በውጭ በኩል ሰዎች ሲሉን የምናገኘው። ስለዚህ ያ ከሆነ ወደ ራሳችን መመለስ አለብን። ግን ለምንድን ነው እኔ ራሴን እንደዛ ያልኩት ልትል ይሆናል። ይሄ በጣም ወሳኙ ከሰልፍ ኮንፊደንስ ጋር የሚገናኘው ስለሆነ በደንብ አድርጋ አዳምጠኝ። እዚህ ጋር እንደዛ የምንልበት ብቸኛው ምክንያት ምናልባት በእድሜ ጨቅላ በነበርንበት ጊዜ፣ ሂፕኖቲክ በነበርንበት ጊዜ፣ በሰመመን እድሜ ውስጥ እስከ 12 ዓመት ገደማ በነበርንበት ጊዜ የሆነ ሰው የሆነ ነገር ብሎናል። አንዳንዶቻችን ደግሞ ተከፍተን የተተውን ሰዎች አለን። አድገን ስንጨርስ ሰዎች እንደ ሪሞት ኮንትሮል የሆነ ነገር ብለው የሚያስደስቱን፣ የሆነ ነገር ብለው የሚያሳዝኑን አይነት ሆነን የተሰራን ሰዎች ደግሞ አለን። ከዚያ አድገን እድሜያችን ሲደርስ ወይ ሚስት እናገባለን፣ ባል እናገባለን፣ መኖር እንጀምራለን። ሰውየው ውስጣችን ያለውን ያነብና የሆነ ነገር ጣል ያደርጋል። እሱ እንደ ቀላል ካፉ ከአንደበቱ ያወጣው ንግግር እኛ ውስጥ ገብቶ ወይ ያስረናል ወይ ያሳብደናል። ያንን እኛ ውስጥ ያለውን ነገር ሰምቶ እንደሚል አድርጋችሁ ግን ቁጠሩ፣ በዛ በኩል ያለው ሰው። ስለዚህ አሁን ሰውየው ጋር ሳይሆን ምን ይለኛል የምትሉት ሰው ጋር ሳይሆን ትልቁ ችግር ያለው እኔ ራሴን ምን እለዋለሁ የሚለው ጋር ነው ችግሩ ያለው። ይህን ማስተካከል ከፈለግን ወደ ሕፃንነታችን እንመለስና ምናልባት በልጅነታችን ከሆነ ያን ነገር የምናስታውሰው፣ ካደግንም በኋላ ከሆነ ካደግን በኋላ ያሉ ሰዎችን እናስታውስና ያስቀየሙን፣ ቅሬታ እንዲሰማን ያደረጉን፣ ያስከፉን ሰዎች ካሉ ቁጭ ብለን ምን እንዳሉን እና ምን እንደተሰማን ስሜቱን በሰውነታችን ውስጥ በደንብ አድርገን እናስተናግድ። ብዙ ጊዜ ሰዎች መጥፎ ስሜት ሲሰማቸው ወይ ሶሻል ሚዲያ ላይ ይወጣሉ፣ ወይ ቴሌቪዥን ይከፍታሉ፣ ወይ የሆነ መጽሐፍ ያነባሉ፣ ወይ የሆነ ነገር ያደርጋሉ፣ ወይ ምግብ ቤት ገብተው ምግብ ይሰራሉ፣ የሆነ ነገር ያደርጋሉ። እኔ ግን የምመክርህ ወይም የምመክርሽ ወንበር ላይ ወይም ተደላድለህ የምትቀመጥበት ቦታ ላይ ቁጭ በልና ሰውነትን በደንብ አረጋጋና አይንህን ዘግተህ ትኩረትን ለመሰብሰብ ማለት ነው። ያን ጊዜ የተባልከው ነገር የተባልክበትን ኢቨንት ያን ክስተት የምታስታውሰው ከሆነ ወደ አሁን ሰዓት አምጣውና ያን ቀን የተሰማ ስሜት ሰውነት ላይ በደንብ ፊል አድርገው።